አብዛኛው ወንድ በአካል ሴት ልጅ ፊት ሲቆም የሚሰራው ትልቁ ስህተት ምን እንደሆነ በደንብ ታውቃለህ። መፍትሄውንስ? መድረክ ላይ እንደቆመ ተማሪ መርበትበት፣ አይኗን ለማየት መፍራት እና እጆቹን የት እንደሚያደርጋቸው ግራ መጋባት ከብዙ በጥቂቱ ለምሳሌ ያህል የጠቀስኩልህ ናቸው። ነገር ግን አንዲት ሴት በአካል ስታይህ በመጀመሪያዎቹ 3 ሰከንዶች ውስጥ ያንተን ማህበራዊ ዋጋ ትመዝናለች። በዚህ ቪዲዮ ውስጥ በአካል ስትገናኙም ሆነ ስትደዋወሉ በድምጽህና በአካል ቋንቋ ብቻ የጨዋታውን የበላይነት የምትወስድባቸውን 5 እጅግ ረቀቅ ያሉ መርሆች እናያለን። ይህንን ካወቅ እሷ ካንተ ጎን ስትሆን ልቧ በሰላም እንዳያርፍ ማድረግ ትችላለህ። የመጀመሪያው መርህ እና አንደኛው የአይን መልህቅ ህግ ነው። በአካል ስትገናኙ ወይም ወሬ መሃል ላይ አይን ለአይን ስትተያዩ መጀመሪያ አይኑን የሚነቅለው ሰው ለሷ ተሸናፊ ወይም ፈሪ እንደሆነ አድርጎ አእምሮ ይመዘግበዋል። አብዛኛው ወንድ ሴት ልጅ ስታየው አይኑን ወደ መሬት ወይም ወደ ጎን ያሸሻል። እውነተኛ አልፋ ወንድ ግን አይኑን አያሸሽም። እሷ ስታይህ አይኖቿን እያየህ በስሱ ፈገግ በል። አይንህን የምትነቅለው እሷ መጀመሪያ የአይን ለአይን ግንኙነቱን ስታቋርጥ ብቻ መሆን አለበት። ይህ ያንተ ፍርሃት አልባነትና ፍጹም በራስ መተማመን ሳታውቀው በአንተ ፊት እሷ እንድትሸማቅቅና ለአንተ እንድትገዛ ያደርጋታል። ሁለተኛ፣ የመረጋጋት ፈተና። ሴቶች በአካል ሲገናኙ ያንተን ጥንካሬ ለመፈተሽ ሆን ብለው ያረፍዱብሃል ወይም ስለሌላ ወንድ ያነሳሉ። ደጋንጣ ወንድ ወዲያው ይናደዳል፣ ይቀናል ወይም ለምን እንዲህ ታደርጊያለሽ ብሎ መሟገት ውስጥ ይገባል። አንተ ግን ፍጹም ደንታቢስ መሆን አለብህ። እሷ ለምሳሌ ሆን ብላ ዛሬ እኮ ከአንድ ጓደኛዬ ጋር ወጥቼ ነበር ስትልህ ማን ነው እሷ አትበላት። በተቃራኒው ፈገግ ብለህ ኦ አሪፍ ነው፣ ትዕግስተኛ ነው፣ ቢያንስ ያንቺን ጭቅጭቅ መቻሉ ብለህ አሹፍባት። ስሜት ፍጹም እንደማይነካ ስታይ በተራ ቀመር አንተን ማሸነፍ እንደማትችል ትረዳለች። ክብርህም ይጨምራል። ሶስተኛ፣ የድምጽ የበላይነት። ስልክ ስትደዋወሉ ወይም በአካል ስትወሩ በጭራሽ በፍጥነት አታውራ። በፍጥነት ማውራት የጭንቀትና የፍርሃት ምልክት ነው። ድምጽህ በጣም የተረጋጋ፣ ጥልቅና ሁልጊዜ እየሳክ የምታወራ ይምሰል። እሷ የሆነ ነገር ስትናገር ወዲያው መልስ ለመስጠት አትቸኩል። 1 ሰከንድ ዝም ብለህ በቀስታ ጀምር። በንግግር መሃል ሆን ብለህ ክፍተቶችን ተጠቀም። ይህ ክፍተት እሷ ያንተን ቀጣይ ቃል በጉጉት እንድትጠብቅ ያደርጋታል። ብሮ፣ ድምጽህ የሴት ልጅ ስሜት የሚቆጣጠር ትልቅ ኃይል እንዳለው መረዳት አለብህ። አራተኛው፣ ፈታኝ ወንድ መሆን። አብዛኛው ወንድ ቀጠሮ ላይ ሲሄድ እኔን ትወደኝ ይሁን ብሎ ራሱን ለፈተና ያቀርባል። አንተ ግን ጨዋታውን ገልብጠው። አንተ ነህ እሷ መፈተን ያለብህ፣ እሷ ደግሞ ያንተ ተፈታኝ ናት። ወሬው መሃል ላይ ማብሰል ትችያለሽ፣ ግን እኔ ጋር ለመቅረብ መጀመሪያ ምርጥ ምግብ መስራት መቻል አለብሽ። ፈተናውን የምታልፍ ይመስልሻል ብለህ በቀልድ መልክ ፈትናት። ይህን ስታደርግ እሷ እሺ ወይ መሆኗን ትተውና ለአንተ ብቁ ለመሆን ራሷን ማሳየት ትጀምራለች። አምስተኛውና የመጨረሻው፣ የንክኪ ሳይኮሎጂ። ብዙ ወንዶች ቀጠሮ ጋር ሄደው እስከ መጨረሻው ሰዓት ድረስ ልጅቷን ለመንካት ይፈራሉ። ይህ ፍርሃት ደግሞ ፍሬንድ ዞን ውስጥ ይከታቸዋል። እውነተኛ ወንዶች ግን ከመጀመሪያው ሰዓት ጀምሮ ንጹህና ተፈጥሯዊ የሆኑ ንክኪዎችን ይፈጥራሉ። ለምሳሌ መንገድ ስትሻገሩ ትከሻዋን በስሱ መንካት፣ የሆነ ነገር ስትቀልድ እጅ ለእጅ ሃይ ፋይቭ መመታታት፣ ወይም እጅሽ ላይ ያለው ብራስሌት ያምራል በሚል ሰበብ እጇን ለ1 ሰከንድ ይዘህ ማየት። እነዚህ ትናንሽ ንክኪዎች በመካከላችሁ ያለውን የፍቅር ስሜት እንዲሁም ሴክሹዋል ቴንሽን ስሜት ሰማይ ያደርሱታል። እንግዲህ በአካል ስትገናኙ ጨዋታውን የምትመራባቸው 5 መርሆች እነዚህ ናቸው። እነዚህን ቴክኒኮች ስትጠቀም ፍጹም ተፈጥሯዊና በራስ መተማመን ያለው ቫይብ ይኖርህ። በቀጣይ እንዲሰራልህ የምትፈልገው ሐሳብ ካለ ኮሜንት ላይ ጻፍልኝ፣ አነበዋለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሳ።